Dear Georges. Bruno Guimaraes again for Newcastle. They love him in these parts. Today is the time to say goodbye. First of all, I want to thank you for everything we have lived together. Bruno Guimaraes to Arsenal. Here we go. ብሩኖ ጊማሬዥ ሮድሪጌዝ ማውራ ይባላል። አዲሱ መድፈኛ ነው። መነሻውን ከሬዮ ያደረገ የአባቱን ውለታ ከነላዳ ታክሲያቸው ፈጽሞ ያልዘነጋ ሽንፈትን የሚጠላ በጥረቱ ከፍ ያለ ከፕሪሚየር ሊጉ አውራ ጦረኛ ታጋይ አማካዮች አንዱ ነው። እርሱ ጸብርቁ አይደለም። ለዚህ የዛሬ ቡድን አጋሩ ዴክላን ራይስ ምስክር ነው። እርሱ ለድል ተዋድቋል። የታይኒ ሳይዱን ውለታ አይዘነጋም። መሮጥ፣ መውደቅ፣ መነሳት የላቀ ፊትነስ በሚጠይቀው ገናና ሊግ ጎልተው ከታዩ ልባም ነጣቂ አማካዮች አንዱ ነው። ከጎሉ ፊት አይናፋር አይደለም። የተጠናቀቁ ኳሶችን ለማቀበልም አይቸገርም። በመሃል ሜዳው ጦርነት አንገት ለአንገት ለመፋጠጥም አይፈራም። ሻምፒዮኑ አርሰናል ከዓመታት በፊት ገና ፈረንሳይ ሳለ የተመኘው ምሰሶ ጊዜ ጠብቆ የግሉ አድርጓል። አሁን የመድፉ ሚድፊልድ የሁለቱ ንቁ ደፋር ጀነራሎች ይሆናል። ሰሜን ለንደንም የድል ዘውዷን እንደደፋች በሁለቱ ታታሪ አማካዮች ትዘየራለች። ራይስ ቤቢ ከብሩኖ ጊማሬዥ ሁለቱ የተዋጣላቸው የመሃል ሜዳ ኮንክሪቶች ናቸው። አይደክሙም። ከቦክስ ቦክስ ይሮጣሉ፣ ይነጥቃሉ፣ ያደራጃሉ፣ ጎል ያገባሉ፣ ሽፋን ይሰጣሉ፣ ለፈጣን የማጥቃት ሽግግር ይሆናሉ። ከኳስ ጋርም ያለ ኳስም ይንቀሳቀሳሉ። ተቃራኒ ሆነው ሲቧቆሱ ኖረዋል። አሁን ግን አርሰናል ታማኝ የማይደክመው የጸና ታጋይ አሸናፊ አማካዩን ረፍት የሚሰጥ የተዋጣለት አጋዥ ከሰሜን ምስራቅ እንግሊዝ አስኮብልሏል። የዴክላን ራይስ እና ብሩኖ ጊማሬዥ ለያዥ ለገናጅ ያስቸገረ የመሃል ሜዳ ባትልም ወደ ኖሞር ፋይት ተቀይሯል። ወደ አርሰናል ናና ከእንግዲህ ጸባችን ይቁም፣ በጋራ ጥምረት ለበለጠ ከፍታ አብረን የምንጫወት አሁን ጓደኛሞች ነን። ይህ ከዴክላን ራይስ ለጊማሬዥ የተላከው መሳጩ ቴክስት ነው። የማይክ አርቴታ ሻምፒዮን ስብስብን የቡድን ጥራት ሲበዛ ከፍ የሚያደርገው መድፈኛውን 75 ሚሊዮን ፓውንድ ያስወጣው ከቶናሊ የዶሮዋ ግዢ ከኤሌት አንደርሰን ሲቲ ከቴሌመንስ ዩናይትድ ሚድፊልድ ዝውውሮችን በላይ ያለ ጥርጥር የሚቀመጠው ውጤታማው ግዢ ነው። Bruno, welcome to the Arsenal. What is your full name? Bruno Guimaraes Rodrigues Moura. Here comes the corner for Newcastle. Burn wins it. Oh, what a finish! Absolutely spectacular from Bruno Guimaraes. ጋርዲዮላ የተሟላ ሲል ባጭሩ ይገልጸዋል። ኤዲ ሃው ኒውካስል በርሱ ልክ ጥራት ያለው ሁለገብ አማካይ ከእንግዲህ መፍጠሩን ይጠራጠራሉ። ካርሊቶ አዲሱ የመድፉ ኮከብን የሚሰራውን የሚያውቅ ለሚሰጠው ታክቲካል ሚና የተመቸ ሁለገብ ሲሉ የብራዚል ብሔራዊ ቡድን አይነኬ ኮከባቸውን ያሞካሻሉ። እርሱ ፍሌሜንሴ ኳስን ትተህ ሌላ ነገር ሞክር ብሎታል። ፍላሚንጎ ቦቶፋጎ አቅም የለውም ብለው ቀጭን ተክለሰውነቱን ታዝበው አባረውታል። ቀርፋፋ ነህ፣ አትመጥንም፣ እዛው ባደክበት ፉትሳልህን ቀጥል። ታዳጊው ብሩኖ ጊማሬዥና የጸኑ ታታሪ ቤተሰቦቹን ፈጽሞ ተስፋ አላስቆረጠም። ousadia na bagagem, bruxaria, malandragem. Olha o que ele fez, meu camisa 10, magia nos pés, o mundo parou pra ver. Olha o que ele fez. ብሩኖ ጊማሬዥ ሮድሪጌዝ ማውራ ጦረኛ ነው። ፍልሚያን ይወዳል፣ ሽንፈትን ይጠላል። ሮናልዲኒዮን ሲበዛ ያደንቃል። አሳ ማጥመድን ይወዳል። የአባቱ ላዳ ታክሲ ውለታን እድሜ ልኩን አይረሳም። ታርጋዋንም በጀርባው ለጥፎ የሚዞርበት ምክንያቱን በየተጓዘበት ይናገራል። ፖርቹጊዝ፣ ስፓኒሽ፣ ፍሬንች እና እንግሊዘኛ አራት ቋንቋዎችን አቀላጥፎም ይናገራል። ለአርሰናል መጫወት በመድፎ የበለጠ ራሱን ለማሳየትም ሲበዛ ጓጉቷል። የመድፎ ወዳጆችም መፋለም ስራው የሆነው ጦረኛን ከሌላው የጸና ታታሪ ዴክላን ራይስ የሚኖረውን ጥምረት በመሃል ሜዳው ክፍላቸው ለማየት ጓጉተዋል። በእርግጥም ይህ ጥምረት ያጓጓል። የሁለቱ ከሳጥን ሳጥን መሮጥ፣ መውደቅ፣ መነሳት፣ መፋለም የማይሰለቻቸው ከኳስ ጋርም ያለ ኳስም በሁለገብ ሚና ለመፋጠጥ የተካኑት የመድፉ ፍርሃት አልባ የመሃል ሜዳው ጀነራሎች ናቸው። የገኒንግ ፎር ግሬትነስ ሞተርን በፌራሪ ፍጥነት ለመዘየር የተዘጋጁ የሰሜን ለንደን ከፍታ ዋልታና ማገሮችም ናቸው። ዴክላን ራይስ ከብሩኖ ጊማሬዥ ኖ ሞር ፋይት ትሪቡን የኮከቦች ገጽ። Guimaraes coming around the back. That is a majestic set piece goal. So cleverly worked.
please, no more fights now with friends. We love Arsenal. Oh yes. ኤምሬትስን 39 ቁጥሩን ለብሶ ተዋውቋል። የመድፍ ወዳጆቹም ብሩኖ ሲሉ በኦልትራፎርድ ስታይል ተቀብለውታል። እርሱም ለአርሰናል ለመጫወት እንደጓጓ ተናግሯል። ይህ የማይክ አርቴታ ጦር ለዓመታት ታግሶ ጠብቆ ሲበዛም ተፈትኖ 22 ዓመታት የጠበቀውን ገናና የፕሪሚየር ሊግ ዋንጫ ድል ከነሳ ማግስት ለበለጠ ጣፋጭ ታላላቅ የሻምፒዮንነት የቀጣይ ዓመታት ምሽቶች ቆርጦ እንደተነሳ በእርግጥም ማሳያ ሊሆን የሚችለው የገበያው ተደናቂ ፊርማ ነው። ብሩኖ ጊማሬዥ Delicate touch from Paqueta, lovely patterns, excellent play. Brilliant feet from Guimarães, Matheus Cunha. Ousadia na bagagem, bruxaria, malandragem. አሁን ታይኒ ሳይዶች በርዷቸዋል። ሰሜን ምስራቅ አቅመ ቢስ ሆናለች። ኒውካስል ዋና ውድ ኮከቦችን እንደ ቆንጆ ሱፐርማርኬት ዕቃ እያወጣ እየቸበቸበ ነው። በአይዛክ የተጀመረው በኤሌት አንደርሰን ተጠናክሮ ጎርደን ቶናሊ እና ጊማሬሽን አስከትሏል። ቀጣዩ ኮብ ላይ ሌፍት ባክ ውሃል ይመስላል። ይህ ጦረኛው ጊማሬዥ የተጨመረበት በዴክላን ራይስ የሚመራው ሱፐር ኦዳን ከኤዜ ሜሬኖ እና ዙቢሜንዲ ያጣምረው የመድፉ ሚድፊልድ ስታፍ ነው። በአርሰናል ወርቃማ ዘመናዊ አማካዮች ቅንጅት ፓትሪክ ቪዬራ ጦረኛውን ከታታሪው ብራዚላዊ ጊልበርቶ ሲልቫ፣ ሮይ ፓርለል ፋብሪጋዝ፣ ማቲው ፍላሚኒ የመሳሰሉ የመድፉ የመሃል ሜዳ ከዋክብቶችን የሚያስታውሰው ልምድን ከጥራት የሻምፒዮንነት ክብርን ከተለዋዋጭ አቅም የያዘው ለየትኛውም የቀጣይ ዘመን የሚድፊልድ ባትል ዝግጁ የሆነው የመድፉ መሃል ሜዳ ባክቦን ነው። በሁለቱ የገኒንግ ፎር ግሬትነስ የመሃል ሜዳ ጀነራሎች ዴክላን ራይስ እና ብሩኖ ጊማሬሽ የሚመራው At last, at long last, Newcastle United are winners. The Geordie nation has its hands on a trophy. Coming home, Newcastle, coming home, Newcastle. እርሱን ስንከተለው ኖረናል። በትክክለኛው ጊዜኛ ጋር ደርሷል። ከሊጉ ምርጥ አማካዮች አንዱን አስፈርመናል። ለቅዳችን ከፍታ ለጎደለን ነገር ሁሉ የተሟላውን ኮከብ አግኝተናል። ደስተኞች ነን። እንዲህ አይነት ጥራት ያላቸው የዝውውር ገበያ ግዢዎች አቅማችንን ያጎላሉ፣ አርሰናልንም ይመጥናሉ። ማይክ አርቴታ ክለቡ አርሰናል ለወጠነው የታላቅነት ጉዞ የተሟላውን ግልጋሎት የሚሰጠውን ብራዚላዊ ኮከብ ማግኘቱን ተከትሎ የሰጠው አስተያየት ነው። ጊማሬሽ በበኩሉ የቆየ ህልሜ ነበር፣ በመጨረሻ ተሳክቷል። በሊዮን ሳለው ጀምሮ አርሰናል እኔን ተከትሏል። ወደ ታላቅ ክለብ መጥቻለሁ። ፍላጎቴም ለሻምፒዮኖቹ መጫወት ነበር፣ ተሳክቷል። ይህ ክለብ ድንቅ ደጋፊዎች አሉት። እነርሱን የበለጠ ማስደሰት ፈልጋለሁ። በኒውካስል በነበሩ ቆይታዎች ለክለቡ ሁሉንም ነገር ሰጥቻለሁ። በጥቁርና ነጩ መለያ ለባሽ ኒውካስል ዩናይትድ ፍቅር የከነፉ የጆርዲ ልጆች፣ እነርሱ ለእግር ኳስ ያላቸው ክብር ይገርመኛል። ሁሌም አመሰግናቸዋለሁ። በጣም ድንቅ ጊዜ በታይኒ ሳይዱ አሳልፌያለሁ። በትክክለኛው ሰዓት ደግሞ ለበለጠ ከፍታ ወደ ሊጉ ታላቁ ሻምፒዮን ክለብ መጥቻለሁ። ይህንን መለያ መልበስ፣ በዚህ ክለብ መጫወት በእርግጥም ህልሜ ነበር። እናም ህልሜ ተሳክቷል። በአርሰናል እንደ ራይስ ካሉ የተዋጣላቸው አማካዮች ጋር ለመድፉ ድል መዋደቃችንን እንቀጥላለን። እኔ ብሩኖ ጊማሬዥ አሁን ታላላቅ ዋንጫዎችን ለማሸነፍ የሚታትረው አዲሱ መድፈኛ ነኝ ሲል ተናግሯል። ህዳር 16 1997 በሪዮ ተወለደ። በሳኦ ክሪስቲቮ መንደር እግር ኳስን እንደ ማንኛውም ብራዚላዊ የተማረ ብቸኛው የቤተሰቡ ልጅ ነው። በድህነት ያደገ ግን ክትትል ያልተለየው ልጃቸውን በፈተናዎች ውስጥም ቢሆን ታላቅ ኳስ ተጫዋች ለማድረግ ጠንክረው በተጉ ወላጆቹ ቁጥጥር የጎለበተ ኮከብ ነው። Se não fosse meu pai e minha mãe, eu não seria, não existiria, não estaria aqui. Não é? Eu amo esse sorriso. Eu acho que, assim, para uma pessoa que não conhece o Bruno, nunca vai esquecer o sorriso dele. Nunca. 39 ቁጥር ታርጋ የለጠፈችው የአባቴ ታክሲ አስተዳድራናለች። ችግርን ተጋፍጠንባታል። ውለቷ ዛሬ እኔ በሄድኩበት ሁሉ በምለብሰው መለያ ቁጥር ይዘከራል። እናትና አባቴ እኔ ከብዙ የሪዮ ተስጦች መካከል ኳስ ተጫዋች እንደሆን መስዋዕትነቱን ሳይታክቱም ከፍለዋል። ተደጋጋሚ ሙከራዎች ማለፍ ሳልችል ለደቂቃ ሳይታክቱም ታትረዋል። እኔ ብሩኖ ጊማሬዥ ያለ እነርሱ ምንም ነበርኩ። እልፍ ሙከራዎችን አልፌ በክለብ ፉትቦል ታቅፌ
15 ዓመትም ተሻግሬ በወደ አያክስ የመጀመሪያ ደሞዜን ሳገኝ አሮጌዋ የአባቴን ላዳን ያስጠገንኩት አባቴ ለኔ መጫወቻ ጫማ ኳስ ለመግዛት በበርካታ የክለብ ሙከራዎች እንዲያዝ አስፈላጊ የነበሩ ወጪዎችን ጭምር ሌት ተቀን ያችን አሮጌ ታክሲ የነዳ ሸፍኗል። እናም እነዛ የጸኑ መሰረቶቼ የዛሬውን ብሩኖ ጊማሬዥ ፈጥረዋል። ከወደ አያክስ ጅማሬ እስከ አትሌቲኮ ፓሬናስ ከዚያም ሊዮን፣ ኒውካስል፣ አሁን ደግሞ አርሰናል በጥረት በወላጆቼ ትጋት እኔ ከፍ ስል ደስታዬ እነርሱ ድምቀት ነው። ምክንያቱም እኔ ብሩኖ ጊማሬዥ ያለ እነርሱ ምንም ነበርኩ። መፋለምን፣ ማሸነፍን፣ ጸንቶ መጓዝን፣ ከህይወት መጋፈጥን የተማርኩት ከነርሱ ነው። ልጃቸውን ፕሮፌሽናል ኳስ ተጫዋች ለማድረግ ባልነጠፈ ጥረት ውስጥ ዛሬ በምቾት የተንደላቀቀ ህይወት ቤተሰቦች የማግኘታቸው ሲያንሳቸው እንጂ አይበዛባቸውም። መቼም ቢሆን ግን ያችን የአባቴን አሮጌ 24 ሰዓት የምትሰራ ላዳ ውለቷን አልዘነጋም። ይህ ሁልጊዜም እኔ ሜዳ ላይ እንድበረታ ያደርገኛል። በአድናቆት ዝና ከበባ እንዳልዘናጋም ያግዘኛል። ብሩኖ ጊማሬዥ ይቀጥላል። ዛሬ የፈለኩትን መኪና ብነዳ የተመኘሁትን ሁሉ ማድረግ ብችልም ያችን ህይወታችንን የቀየረች ህይወታችንን የታደገች የአባቴ አሮጌ ታክሲ ሁልጊዜም ለኛ እንደ ቤተሰባችን አካል ነች። ለዚህ ነው የአባቴ አሮጌ ላዳ ታክሲ የህይወታችን ባለውለታ ታርጋ ቁጥርን በጀርባዬ በሄድኩበት ሁላ ለጥፌ የምዞረው 39 ከኔ ጋር ሁሌም ይቀጥላል። ምክንያቱም ያቺ ላዳ የኔ ዛሬ ህይወት መሰረት መነሻ ነችና። አዲሱ የገኒንግ ፎር ግሬትነስ ጦረኛው ብራዚሊያ አማካይ ብሩኖ ጊማሬዥ ይናገራል። I embraced this seat with all my heart. It was here that my family grew with the arrival of my two sons, both Matteo and Pietro, and also experienced unforgettable moments with us. 28 ዓመቱ ነው። በኒውካስል ራሱን ለዓለም በአግባቡ አስተዋውቋል። ከ2022 እስከ 2026 ለታይኒሳይዱ 153 ጨዋታዎች አድርጎ 30 ጎሎች አስቆጥሯል። 70 ዓመት የዘለቀ የኒውካስል የዋንጫ ረሃብንም መልሷል። ከሰሜን ምስራቅ ኤዲሃው በገነቡት ቡድን ውስጥ ባለፉት 4 ዓመታት ከቶናሊ ጆይሊተን በመሃል ሜዳው ተጣምሮ ጉልበተኛ፣ በቀላሉ የማይበገር በ6ቱም በ8ም ቁጥር ወሮ ለመጫወት የማይቸገር ብራዚላዊ ኮከብ ሆኖ በገናናው ሊግ ደምቋል። ከወቅቱ የቦታው ፍርሃት አልባ የተሟሉ አማካዮች ተርታ ራሱንም አሰልፏል። በኳስ ሕይወቱ ወሳኝ ምዕራፍ ወቅት ታላቁን ዝውውር ወደ ሻምፒዮኖቹም ፈጽሞ ለታላላቅ የዋንጫ ክብሮች ከኖርዝ ለንደን ፎሬቨር ከሻምፒዮኑ አርሰናል ጋር ቆሟል። ከሪዮ ጎዳናዎች ተነስቶ በቤተሰቦቹ የማያባራ ክትትል ከፍ ብሎ ዛሬ ከመድፉ ውድ ተከፋዮች አንዱም ሆኗል። ጊማሬዥ በ75 ሚሊዮን ፓውንድ ዝውውር ለቀጣዮቹ 4 ዓመታት በአርሰናል ሲቆይ በሳምንት 250,000 ፓውንድ ይከፈለዋል። ይህም በመድፉ መንደር እንደ ቡካዮ ሳካ፣ ዴክላን ራይስ፣ ዊሊያም ሳሊባ፣ ካይ ሃቨርትዝ፣ ጋብርኤል ማጋሊሽ፣ ቪክቶር ዮኬሬስ መሳሰሉ የመድፉ ውድ ተከፋይ ከዋክብቶች አንዱ ያደርገዋል። Here comes the corner for Newcastle. Burn wins it. Oh, what a finish! Absolutely spectacular from Bruno Guimaraes. Why you querem ver? Meu camisa 10, magia nos pés, mundo parou pra ver. Why you querem ver? ብሩኖ ጊማሬዥ ሮድሪጌዝ ማውራ ጦረኛ ነው። ፍልሚያን ይወዳል፣ ሽንፈትን ይጠላል። ሮናልዲኒዮን ሲበዛ ያደንቃል። አሳ ማጥመድን ይወዳል። የአባቱ ላዳ ታክሲ ውለታን እድሜ ልኩን አይረሳም። ታርጋዋንም በጀርባው ለጥፎ የሚዞርበት ምክንያቱን በየተጓዘበት ይናገራል። ፖርቹጊዝ፣ ስፓኒሽ፣ ፍሬንች እና እንግሊዘኛ 4 ቋንቋዎችን አቀላጥፎም ይናገራል። ለአርሰናል መጫወት በመድፎ የበለጠ ራሱን ለማሳየትም ሲበዛ ጓጉቷል። የመድፎ ወዳጆችም መፋለም ስራው የሆነው ጦረኛን ከሌላው የጸና ታታሪ ዴክላን ራይስ የሚኖረውን ጥምረት በመሃል ሜዳው ክፍላቸው ለማየት ጓጉተዋል። በእርግጥም ይህ ጥምረት ያጓጓል። የሁለቱ ከሳጥን ሳጥን መሮጥ፣ መውደቅ፣ መነሳት፣ መፋለም የማይሰለቻቸው ከኳስ ጋርም ያለ ኳስም በሁለገብ ሚና ለመፋጠጥ የተካኑት የመድፉ ፍርሃት አልባ የመሃል ሜዳው ጀነራሎች ናቸው። የገኒንግ ፎር ግሬትነስ ሞተርን በፌራሪ ፍጥነት ለመዘየር የተዘጋጁ የሰሜን ለንደን ከፍታ ዋልታና ማገሮችም ናቸው። ዴክላን ራይስ ከብሩኖ ጊማሬዥ No more fight, ትሪቡን የኮከቦች ገጽ። Guimaraes coming around the back. That is a majestic set-piece goal. So cleverly worked. Please, no more fights now with friends. We love Arsenal. Oh yes.